በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ ኦርቶዶክሳውያን፣ ይህ ህላዌ ቅዱሳን የተባለው ገጽ የቅዱሳን አባቶቻችን አነዋወር፣ ተጋድሎና ታሪክ እንደዚሁም ቃል ኪዳን የሚዘገብበት በመሆኑ ገጹን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እንጠይቃለን። ወር በገባ በ26 በቤተክርስቲያናችን ታስበው ከሚውሉት እግዚአብሔር አምላክ ቃል ኪዳን ከገባላቸው ከሰጣቸው ቅዱሳን አባቶቻችን አንዱ ኢትዮጵያዊው ጻድቅ አቡነ ሀብተ ማርያም ይገኛሉ። ታዲያ ጻድቁ አቡነ ሀብተ ማርያም ማን ናቸው? ምን ቃል ኪዳን ተሰጣቸው? ያደረጉትስ ተጋድሎ ምን ይመስላል የሚለውን በጥቂቱ እንመለከታለን። አምስቱን መቅሰፍቶች የማስወገድ ስልጣን የተሰጠው ጻድቁ አቡነ ሀብተ ማርያም የነበረበት ዘመን በ1486 ዓመተ ምህረት ንጉሥ እስክንድር በነገሰበት ጊዜ ነው። አባቱ ፍሬ ቡሩክ፣ እናቱ ዮስቲና ይባላሉ። ፍሬ ቡሩክና ዮስቲና በሕገ እግዚአብሔር፣ በሃይማኖት፣ በትሩፋት፣ በምግባር ጸንተው የሚኖሩ ደጋግ ክርስቲያኖች ነበሩ። የጻድቁ አቡነ ሀብተ ማርያም እናት ቅድስት ዮስቲና ጻድቁ አቡነ ሀብተ ማርያምን ከመውለዷ በፊት ሰው ሁሉ ዓለሙን ቢገዛ ነፍሱን ካጣ ምን ይጠቅመዋል የሚለውን የወንጌል ቃል ተረታ መንና ወደ በረሃ ሄደች። በበረሃ ውስጥም ከሰው ተለይቶ የሚኖር ባህታዊ በዋሻ ውስጥ አገኘች። የመጣሁት ለምነና ነው፣ ጌታ በወንጌሉ እርፍን ይዞ ወደ ኋላ የሚያርስ የለም እንዳለ ወደ ዓለም አልመለስም አለችው። የሉቃስ ወንጌል ምዕራፍ 9 ቁጥር 62። ይህም ባህታዊ ምናኔ ወይም ምንኩስና ለአንቺ አልተፈቀደልሽም፣ ከሕጋዊው ባልሽ ወንድ ልጅ ትወልጃለሽ፣ እርሱም ለዓለም ሁሉ ይተርፋል፣ በጸሎቱም ብዙዎችን ይጠቅማል፣ እንደ መላእክትም ክንፈ ጸጋ ተሰጥቶታል በማለት ነገራት። ቅድስት ዮስቲናም ከአረጋዊ ባህታዊ ይህ ነገር ሰምታ አደነቀች። የፈጣሪ ፈቃድ ከሆነ ወደ ቤቴ እመለሳለሁ ብላ ወደ ቤቷ ተመለሰች። ጥቂት ጊዜያት ከቆየች በኋላም ግንቦት 26 ቀን ጻድቁ አባታችን አቡነ ሀብተ ማርያም ተወለደ። በአባቱና በእናቱ ቤት ታላቅ ደስታ ሆነ። 40 ቀን በሞላው ጊዜ በኦሪትና በሉቃስ ወንጌል እንደተጻፈ በእግዚአብሔር ፊት ያቆሙት ዘንድ ወደ ቤተ ክርስቲያን ወሰዱት። በተጠመቀ ዕለትም ሀብተ ማርያም ተብሎ ተሰየመ። ጻድቁ አቡነ ሀብተ ማርያም በፈሪሃ እግዚአብሔር በትምህርት አደገ። ከዕለታት በአንድ ቀን ካህናቱ በቤተ ክርስቲያን ምህላ ሲያደርሱ እግዚኦ መሐረነ ክርስቶስ እያሉ ሲጸልዩ ሰምቶ በልቡናው ይህች ጸሎት በጣም ጥሩና መልካም ጸሎት ናት አለ። በዚህ ጸሎት ከዓለም አሳችነት ከገሃነመ እሳት እንድንባት ዘንድ አውቃለሁ፣ የንስሐ መንገድ ናት ብሎ ተናገረ። ከዚህ ጊዜ ጀምሮ አባታችን አቡነ ሀብተ ማርያም በዚህች ጸሎት ተጠምዶ በጾምና በጸሎት በስግደት የሚኖር ሆነ። አባቱ ፍሬ ቡሩክ አቡነ ሀብተ ማርያምን የበግ ጠባቂ ያደረገው። እግዚአብሔር ግን በኋላ ለብዙዎች ስውራን ቅዱሳንና በዓለም ለሚኖሩ ምእመናን በጎች ጠባቂ ያደርገው ዘንድ ወዶ መርጦታልና ያ ቀን እስኪደርስ ፈጣሪያችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን ይጠብቀው ነበረ። አባታችን አቡነ ሀብተ ማርያም ከአባቱ አጠገብ ተኝቶ ሳለ ሀብተ ማርያም የሚል ድምፅ በሌሊት ከሰማይ መጣ። አባቱ በአጠገቡ ተኝቶ ስለነበረ የጠራው መስሎት አባቴ ሆይ አለሁ ሲል መለሰ። ከዚህ በፊት ቃል ከሰማይ ጠርቶት አያውቅም ነበርና። እንደ ሳሙኤል ጌታ ሆይ ባሪያ ይሰማል ተናገር አለ። ሳሙኤል 3:3 ጌታችን መድኃኒታችን ኢየሱስ ክርስቶስም አናገረው። ከዚህ በኋላ አባቱ ከሀገሪቱ ታላላቅ ሰዎች አንዷን እጮኛ ያጨለትና ታገባለህ አለው። አባታችን አቡነ ሀብተ ማርያም አባቴ ሆይ እኔ ራሴን ለክርስቶስ በድንግልና ለመኖር አጭቻለሁ፣ ተራክቦዬም ቃለ ወንጌልን መስማት እንጂ ሌላ አይደለምና ለምን እንዲህ ትለኛለህ አለው። አባቱም ያለ አቡነ ሀብተ ማርያም ፈቃድ ሙሽራይቱን ለማምጣት ሄደ። አባታችን አቡነ ሀብተ ማርያምም ሀገር ጥሎ ለመሰደድ ከቤት ተደብቆ ወጣ። መንፈስ ቅዱስም በመብረቅ አምሳል አባቱን ገሰጸው። በዚህ ድንጋጤ ምክንያት የሥጋ አባቱ ከዚህ ኃላፊ ዓለም አረፈ። አባታችን አቡነ ሀብተ ማርያምም የአባቱን ዕረፍት ሳያይ
አፋር ወደምትባል ሀገር ወደ አሰቦት አቡነ ሳሙኤል ገዳም ሄደ። አባ ሳሙኤል ከሚባሉ ደግ መነኩሴ ቦታ ገብቶ ኖረ። በዚያም ገዳም ውሃ በመቅዳት እንጨት በመስመር ልብስ በማጠብ እህል በመፍጨት አበው መነኮሳትን ሲያገለግል ኖረ። በአባታችን ላይ መነኮሳት ተቆጥተው ሲነሱ እመቤታችን ቅድስት ድንግል ማርያም በገሃድ ተገልጻ ትገሥጻቸውም ነበረ። በዚህ አገልግሎት ላይ ሳለ ገዳሙ ካለበት ተራራ ላይ ወደ በረሃ ወርዶ ውሃ ቀድቶ ተሸክሞ ሲመለስ ውሃውን በእንስራ እንደተሸከመ እግሩን አደናቀፈው። የቀዳው ውሃ ሊደፋበትና እንስራውም ሊሰበርበት ሲል ጌታዬ ኢየሱስ ክርስቶስ ሆይ አድነኝ፣ ትወድቅ ዘንድ አትተዋት ብሎ ጸለየ። ይህም ብሎ በተናገረ ጊዜ የውሃዋን እንስራ ሳትወድቅ ቆመች። እጅም ሳይነካት ተመልሳ በትከሻው ላይ ተቀመጠች። አባ ሳሙኤልም ይከተሉት ነበርና ይህን ጽኑ ተአምር አይተው አደነቁ። ማርቆስ 9 ቁጥር 23። እንዲሁም ከዕለታት በአንድ ቀን በሌሊት መብራት ለአባ ሳሙኤል እያበራ ሳለ መብራቱ ከእጁ ወድቆ ጠፋ። ስለ መምህሩ ስለ አባ ሳሙኤል ቁጣ ፍራቻ ታላቅ ድንጋጤ ደንግጦ ፈጥኖ ባነሳው ጊዜ በእግዚአብሔር ተአምር ራሱ በራ። አባ ሳሙኤልም ይህን ተአምራት አይተው የዚህ ቅዱስ ልጅ የዓለም ሁሉ የጥበብ መብራት ይሆናልና ሲሉ ትንቢት ተናገሩ። በዚህችም ገዳም 12 ዓመት ከትሕትና ጋር እየታዘዘ ቤተ ክርስቲያንን እያገለገለ ኖረ። ጻድቁ አቡነ ሀብተ ማርያም ከአባ ሳሙኤል ገዳም ወጥቶ እልአድባር ወደ ተባለ ገዳም ሄደ። ከአባ መልከ ጼዴቅ እጅ የምንኩስናን ሥርዓት ተቀበለ። ከዚያም በመቀጠል በጥልቅ ባህር ገብቶ 150 መዝሙረ ዳዊትና 4 ወንጌልና ሌሎች የጸሎት መጻሕፍትን እየጸለየ 500 ጊዜ ይሰግድ ነበረ። እህል መብላትን ትቶ እንደ በረሃ ዋልያ ቅጠል መብላት ጀመረ። 40 ቀን የሚጾምበት ጊዜና 80 ቀን የሚጾምበት ቀን ነበረ። ቅጠልም ቢሆን እህል ቀዝቃዛ ወይም ምንም አይቀምስም ነበረ። ፊቱም እንደ ንጋት ኮከብ ያበራ ነበር። 4ቱን ወንጌላት እየጸለየ ሳለ ቅዱስ ገብርኤልንና ቅዱስ ሚካኤልን በቀኝና በግራ አስከትሎ ፈጣሪያችን ኢየሱስ ክርስቶስ መጥቶ ተገለጠለት። ወዳጄ ሀብተ ማርያም ሆይ ሰላም ላንተ ይሁን አለው። ያን ጊዜ አቡነ ሀብተ ማርያም ከፈጣሪው ግርማ የተነሳ ደንግጦ ከመሬት ወድቆ እንደ በድን ሆነ። ጌታችንም አንስቶ ክቡራን በሆኑ እጆቹ አጸናው። ታላቅ የሆነ ቃል ኪዳንም ገባለት። በጸሎተ አምኖ በጎ ሥራ ለሚሠራ ሁሉ በሕይወት ሳለ ልብስ በመስጠት ወይም ምግብ በማቅረብ እግር በማጠብ እንጨት ሳር በማቅረብ ውሃ በመቅዳትና በመርዳት ለደከመ ሁሉ ምርልሃለሁ። ዳግመኛም ከሞተ በኋላ መንግሥተ ሰማያትን አወርስልሃለሁ። አንተ ከሞትክም በኋላ ስምህን የጠራውን ዝክርህን ያዘከረውን ሁሉ የሀብተ ማርያም አምላክ ሆይ ከጠላት እጅ አድነኝ ያለኝን በሕሊና ያሰበውን በልቡና የወሰነውን እፈጽምለታለሁ አለ። ጠላቶች አጋንንትን ያጠፋልህና ይጠብቅ ዘንድ ቅዱስ ሚካኤል ካንተ ጋር አይለይህም። የሰጠሁን ቃል ኪዳን እንዳልነሳ በራሴ ማልኩልህ። ከእናትህ ማኅፀን ጀምሮ የመንፈስ ቅዱስ ማደሪያ አድርጌ መረጥኩህ እንጂ በብዙ ገድልና በድካምህ ብቻ የተወደድክ አይደለም። ይህንን ቃል ኪዳን ከሰጠ በኋላ ጌታችን ኢየሱስ ክርስቶስ በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አረገ። ቅድስት ዮስቲናም ባሏ ከሞተ በኋላ ለራሷ ምንም ሳታስቀር ገንዘቧን እናት አባት ለሞቱባቸው ለባልቴቶች፣ ለጦም አዳሪዎች፣ ለድሆች ጨርሳ ሰጠች። በጾም በጸሎትና በስግደት ሰውነቷን አደከመች። እንዲህ ባለ ገድል ሳለች ከሰማይ እንዲህ የሚል ቃል ወደ እርሷ መጣ። እኔን ለማገልገል ሴቶች ወንዶች ባሮችሽን፣ ወንድሞችሽን፣ እህቶችሽን ቤትሽን ሰርተውሽ 80 ርስት ከተሞችን 7 አክሊሎችን እነሆ አዘጋጀሁልሽ አላት። ደጋግ ሥራን ሰርታ ከፈጸመች በኋላ አረፈች። መዝሙር 115 ቁጥር 6። እግዚአብሔር አምላክ አስቀድሞ ተስፋውን እንደነገራት 7ቱን አክሊላት ሸለማት። ሰማያውያን አህጉራት ገነት አወረሳት። ጻድቁ አቡነ ሀብተ ማርያም ወደ ቤተ ክርስቲያን በሄደ ጊዜ ወንጌል ሲነበብ የክርስቶስ ጌትነት የሚናገር ወንጌል ሲነበብ ዮሴፍ ብእሲሃ ለማርያም ጻድቅ ውእቱ የሚል ከቄሱ አፍ ይህንን ንባብ ሲሰማ ደንግጦ ወንጌል ወደሚነበብበት ስፍራ ሄደ። የሚያነበውን ቄስ ገሰጸው። ወዮሴፍሰ ፈሃሪሃ ለማርያም
ጻድቅ ውእቱ በል እንጂ ብእሲሃ አትበል ብሎ መከረው። ቄሱም አቡነ ሀብተ ማርያም እንዳዘዘው ከስህተቱ ወደ ቀና ንባቡ ተመለሰ። ጌታችን ኢየሱስ ክርስቶስም ተገልጾ ወዳጄ አመሰገንኩ፣ እናቴን ድንግል ማርያምን ስላከበርክ እኔም በመንግሥተ ሰማያት ፈጽሜ ያከብርሃለሁ አለው። ጻድቁ አቡነ ሀብተ ማርያም ከጌታችን ጋር በተነጋገረ ጊዜ እንደ ነቢዩ ሙሴ በፊቱ ብርሃን ተሳለ። ሰዎችም የፊቱን ብርሃን አይተው መቅረቡን ፈርተው አደነቁ። አቡነ ሀብተ ማርያምም ጌታ ሆይ ከንቱ ውዳሴ እንዳይሆንብኝ በፊቴ ያለውን የተሳለውን ብርሃን ሰውርልኝ ብሎ ጸለየ። ጌታም ፊቱን እንደ ቀድሞ አደረገ። በጾም በጸሎት ላይ ሳለም በሊቀ መላእክቱ ሚካኤል ተራዳኢነት ወደ ሰማይ ተነጥቆ ቅዱሳን የሚኖርባቸውን ዓለማት መንግሥተ ሰማያትንና ሲኦልን ተመለከተ። ሰይጣንም መጥቶ በእግዚአብሔር ፊት ቆመ። በሀብተ ማርያም ላይ መከራም እግዚአብሔር አምላክም በሰይጣን ላይ ተቆጥቶ በነፍሱም በሥጋው መከራ ታጸናበት ዘንድ አልፈቅድልህም፣ ከእናቱ ማኅፀን ጀምሮ መርጬዋለሁና በንጽሕናና በቅድስና ኃጢአት እንዳይሠራ ዘወትር እጠብቀዋለሁ። በእርሱ ላይ ብቻ ሳይሆን በሀብተ ማርያም ጸሎት በተማጸነኝ ሁሉ ላይ እንኳን አላሰለጥንህም ብሎ አሰናበተው። ሰይጣንም ይህን ቃል ሰምቶ አፍሮ እያዘነ ሄደ። ያዕቆብ 1:12። አባታችን አቡነ ሀብተ ማርያምም እንዲህ ባለ ሥራ ላይ ሳለ ሰውነታቸው እንደ መርግድ የሚያሸበርቅ 9 ክቡራን ሰዎች ወደ እርሱ መጡ። አብረዋቸው ያለውን መልአክ ይህን ያህል ብርሃን የከበበው ይህ ሰው ማን ነው ብሎ ጠየቀው። መልአኩም አባትህ ተክለ ሃይማኖት ነው አለው። ክቡር የሆነ አባታችን አቡነ ተክለ ሃይማኖትም ጠርቶ ልጄ ሀብተ ማርያም ሆይ ፈጣሪ እግዚአብሔር ስለወደደ ብዙ ምርኮ እንዳገኘ በአንተ ፈጽሞ ደስ ይለኛል። ነገር ግን የምለምንህ ነገር አለና እሺ በለኝ አለ። አባታችን አቡነ ሀብተ ማርያምም ጌታዬ ነገሩ ምንድነው አለ። ክቡር አባታችን አቡነ ሀብተ ተክለ ሃይማኖትም ቀበርኩበት ቦታ እንድትቀበር ቃል ኪዳን ግባልኝ አለው። አቡነ ሀብተ ማርያምም ይህንን አድርግ ዘንድ ስለምን ትወዳለህ አለው። አቡነ ተክለ ሃይማኖትም በሀገሬ ላይ የታዘዙ 5 መቅሰፍቶች አሉና እነርሱም 1ኛ መብረቅ፣ 2ኛ ቸነፈር፣ 3ኛ ረሃብ፣ 4ኛ ወረርሽኝ፣ 5ኛ የእሳት ቃጠሎ ናቸው። ያንተም አጽም በውስጡ የተቀበረ እንደሆነ አጥንቴ የተቀበረባት ሀገሬ ከእነዚህ መቅሰፍታት ትድናለችና ልጄ ሀብተ ማርያም ሆይ አንተ የማታውቀው ከፈጣሪያችን ከእግዚአብሔር ዘንድ የተሰጠ እኔ የማውቀው ክብር አለህና ስለዚህ ነው ቃል ኪዳን ግባልኝ ብሎ ማለደው። ይህን ሲባባሉ እንዲህ የሚል ቃል መጣ። ከወዳጅ ከሀብተ ማርያም አንደበት ይህ ቃል ኪዳን አይወጣም፣ እርሱም በወደደው የሚቀበር አይደለም። እንዲህም ብለህ የምታስገድደው ለምንድን ነው? እኔ በወደድኩት ቦታ ይቀበራል እንጂ የሚል ቃል ተናገረ። አባታችን አቡነ ተክለ ሃይማኖትም ለመነና እየሰገደ 3 ጊዜ ከሥላሴ ዙፋን ተንበረከከ። ይሁን ይደረግ የሚል ቃል ከሰማይ ሰማ። በወዳጄ በሀብተ ማርያም አጥንት ቦታ ትድን ስለሆነች ፈቃዴ ነው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳንን ሰጠው። ጻድቁ አቡነ ሀብተ ማርያም በጸሎት ላይ ሳለ በጌታችን በኢየሱስ ክርስቶስ ትእዛዝ የቆመባትን ቦታ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ባርክ አለው። ሲባርክም 3 አጋንንት በጸሎቱ ስልጣን ታስረው በፊቱ ታዩት። እነዚህም አጋንንት ከኖህ ጀምሮ ሰውን በማሳት ከኖርን በኋላ ከአንተ ጋር ጸብ አለን አሉ። አባታችንም አቡነ ሀብተ ማርያም በትምህርተ መስቀል ሲያማትብ 2ቱ አጋንንት ምድር ተከፍተው አጠቻቸው። አንዱ ጊዜ ስላልደረሰ አታጥፋኝ አለው። ያን ጊዜ ጌታችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን ጌታ ቃል እንዲህ ብሎ በተናገረ ጊዜ ሰይጣን ከአባታችን ተለይቶ ጠፋ። ማርቆስ 9:23። ከዚህ በኋላ ለተሞቱ በደረሰ ጊዜ ለሞቱ ምክንያት የሚሆን ቸነፈር ያዘው። ጌታችንም በምስጋና ወደ እርሱ መጥቶ ወዳጄ ሀብተ ማርያም ሆይ ዛሬ ወደ አንተ የመጣሁት ከድካም ወደ ዕረፍት ወስድ ዘንድ ነው። 7 የጽድቅ አክሊሎችን አዘጋጅልሃለሁ። 1ኛ ስለ ንጹሕ ድንግልና፣ 2ኛ ዓለምንና በውስጡ ያለውን ንቀህ በመኖርህ፣ 3ኛ ስለ ፍጹም ምንኩስና፣ 4ኛ ዘወትር 4ቱን ወንጌላት በማንበብህና በመጸለይህ፣ 5ኛ ስለ እኔ ብለህ ስለተራብከው፣ 6 በጸሎት ስለተጋደልክ፣ 7 ቂምና ጥላቻን፣ ትዕቢትን፣ ትምክህትን በልብህ ውስጥ ባለማስቀመጥህ፣ ስለ ንጹሕ ተልእኮ ክህነትህ፣ ስለ ንጹሕ መስዋዕትህ ነው ብሎ ቃል ኪዳን ሰጠው። ተጨማሪም እኔ የሰጠሁን ቃል ኪዳን ተስፋ አድርጎ መጽሐፈ ገድልህን ለሚጽፈው ስሙን በመንግሥተ ሰማያት በእውነት መጽሐፍ እጽፍልሃለሁ። ለቤተ ክርስቲያን ዘይትን፣ ወይንን፣ ዕጣንን፣ ህብስትን
እስከ ቀዝቃዛ ውሃ ድረስ በአንተ ስም መብአ የሰጠውን የወደደውን ሁሉ አደርግለታለሁ። በመንግሥተ ሰማያትም ከወዳጆቼ ከቅዱሳን ጋር በደስታ አኖረዋለሁ። የአቡነ ሀብተ ማርያም ፈጣሪ ኃጢአቴን ይቅር በለኝ ብሎ የአንተን ስም ጠርቶ ቢለመነኝ ኃጢአቱን ይቅር እለዋለሁ ብሎ ቃል ኪዳንን ገባለት። ይህንን ካለ በኋላ ጌታችን አፉን 3 ጊዜ ሳመው። ያን ጊዜም ከመድኃኔዓለም ጣዕም ፍቅር የተነሳ ነፍሱ ከሥጋው ተለየች። መዝሙር 115 ቁጥር 6። በሰማያዊ መላእክት በምድራውያን ስውራን ቅዱሳን ዘንድ ታላቅ ደስታ ሆነ። ዳር 26 ቀንም አረፈ። ካህናት በመልካም ልብስ ገንዘው በዝማሬ በማህሌት ከቅዱሳን አባታችን ከአቡነ ተክለ ሃይማኖት አጽም ጋር በጻድቁ መቃብር ቀበሩት። የአባታችን የአቡነ ሀብተ ማርያም በረከታቸው፣ ረድኤታቸው፣ ቃል ኪዳናቸው ይደርብን። አሜን።